ካህኑ ቅዳሴ ከገባ በኋላ እንኳን አሐዱ አብ ቅዱስ ማለት ይቅርና ልብሰ ተክህኖውን ከለበሰ በኋላ ማውለቅ አይችልም፣ ክልክል ነው። እኔ ይህንን ታሪክ በተግባር አውቃለሁ። እኔ የተወለድኩበት ሀገር እኔ ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናቴ አባቱ ልጅ እና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው፣ ጥሪ ነው የሚባለው፣ ጥሪ ነው የሚጠራው። እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳ ይላል። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል፣ ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ወደረገች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ። እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ፣ ቅዳሴውን እኛ እንቀድሰዋለን። አልወጣም፣ ልብሰ ተክህኖውን ለብሻለሁ፣ ስርዓቱ በሚያዘው መሰረት አላወልቅም፣ ቅዳሴን ጨርሼ እጄ ወንድሜን እቀብረዋለሁ አለ። እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ፣ ጨረሰ። ስለ ቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብሩ ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑ፣ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ፣ ስርዓቱን የሚያከብሩ፣ ስጋውን ደሙን የሚያከብሩ፣ መቅደሱን የሚያከብሩ፣ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በሕይወት የሚኖሩ አባቶቻችን የነሱ በረከት በሁላችንም ላይ ይደርብን። እንኳን ሌላ ስርዓተ ተክህኖውን ከለበሰ በኋላ ቢረዝመው እንኳን ረዘመኝ ብሎ መቀየር አይችልም። ቢያጥረው እንኳን አጠረኝ ብሎ መቀየር አይችልም። ልብሰ ተክህኖውን ከለበሰ በኋላ አስቀድሞ የሚሰፋውን፣ የሚጠባውን፣ የሚረዝመውን፣ የሚያጥረውን ልብስ አውቆ መርጦ ይልበስ። ከለበሰው በኋላ ግን እንዳያወልቀው። ለምን ቢባል ያ ልብስ ተጸልዮበት ነው የሚለብሰው፣ ተባርኮ ነው የሚለብሰው። ተሰይሟል። ከዛ በኋላ መስቀል ላይ ነው። ከዛ በኋላ ጌታ ልብሱ ወልቋል። ጌታ የአይሁድን ካባ ሄሮድስን ካባ ለብሷል። ሲያለብሱት አታልብሱኝ አላለም። ሲያወልቁት